ወጣ ብያለሁ ወደ አራራት የሚባል ቦታ ላይ እና ይሄ የሚታየው አገር እንዴት ለምን እንደሆነ እንዴት የሚያምር አይነት አገር እንደሆነ ማየት ይቻላል። አራራት ማለት ከእኔ የምኖርበት ሶስተኛ ከተማ ነው። ወጣ ይላል። ነገር ግን ጫካው፣ ሸንተረሩ፣ ተራራ፣ ሜዳ እንዴት ደስ የሚል አይነት ሀገር እንደሆነ ለማየት ነው። ዛሬ አምላካችን በሚል አጭር እግዚአብሔርን ቃል እነግራቸዋለሁ። እኛ አምላካችን ብለን የምናመልከው አምላክ የመጀመሪያ ግዩዝ አይደለም። አምላካችን መጠጊያችንና መከራችን ባገኘበት ታላቅ መከራ ረድኤታችን ነው ይላል። ስለዚህ የእኛ አምላክ ከሌላ አምላክ ይለያል። የእኛ አምላክ ከሌላ አምላክ የተለየ ነው አይደለም። ሁለት አይነት አምላክ አለ እና ግዩዝ አምላክና አምላክ ብለን የምናመልከው አምላክ አለ። በነገራችን የእኛ አምላክ የምንለው አምላክ ያድናል፣ ይታደጋል። ግዩዝ ፍጡር የሆነ አምላክ ግን አይናገርም። በእጅ የተሰራ ስለሆነ ጣዖት ስለሆነ ምንም አቅም ዋጋም የለውም። ስለዚህ ጣዖት ማምለክ ማለት ከባድ ነው። እኔ በምኖርበት ሀገር ውስጥ ሾፒንግ ሰንተር ላይ ትንንሽ ቁጭ ያሉት እንደ ጣዖቶች ይሸጣሉ። እነዚህ ጣዖቶች በገንዘብ የሚሸጡ ናቸው፣ ሰው የሰራቸው ናቸው። የእኛ አምላክ ግን ሰሪው ራሱ ስለሆነ በምንም አይነት አይነገርም እና በጣም በሚገርም አይነት ሁኔታ በፍጡርና በተፈጣሪ መካከል በጣም ልዩነት አለው። ልዩነቱ እኛ አምላክ ይሰማል። ዳንኤል ወደ አምላኩ ወደ እግዚአብሔር ጸለየ፣ እግዚአብሔርም ሰማ፣ አዳነው ከአንበሳ። ሐና ወደ እግዚአብሔር ወደ አምላኳ ጮኸች፣ የተዘጋውን ማኅፀን ከፈተ፣ ሳሙኤልን ሰጣት። ይለያል የእኔ አምላክ። አልዓዛር ሞተ፣ ከሞት 4 ቀን ሆኖ ሸትተውን አነሳ። የእኛ አምላክ ከሞት ያነሳል። የባኦል አምላክና ኤልያስ ሁለቱም ተወዳደሩና ለእነሱ አንድ ጥጃ ስጡ፣ ለእኔም አንድ ጥጃ አምጡ፣ እስቲ ወደ እነሱ ወደ አምላካቸው ደግሞ ወደ አምላኬ ያለና ተናገረ። የኔ አምላክ የሚሰማ የኔ አምላክ የሚናገር የኔ አምላክ የሚታደግ አለ። የቦዔዝ አምላክ ቀኑን ሙሉ ሲጮሁ ዋሉ። ማንም ሰሚ የላቸውም። እስቲ መንገድ ሄዶ ይሆናል፣ እስቲ ተኝቶ ይሆናል፣ እስቲ ተንቀሳቀሱና ንገሩት ብለው አሉት። በጣም በሚገርም አይነት ሁኔታ የአምላካቸው የእነሱ አምላክ ሰሚ አምላክ፣ ተናጋሪ አምላክ፣ አድራጊ አምላክ ስለሆነ የእነሱን አምላክ ምንም ሳያደርግ ኤልያስ ደግሞ ወደ አምላክ ወደ እግዚአብሔር ጮኸ። ሰምተህ በእሳት እንድትመልስ አምላክ ይሁን ብሎ ለመነ። በዛን ጊዜ እግዚአብሔርም ጩኸቱን ሰማ ይላል እግዚአብሔር ቃል። እግዚአብሔር ጩኸቱን ሰማ። እግዚአብሔር ጩኸት ይሰማል። እግዚአብሔር ስንጮኸው ጩኸታችንን የሚሰማ አምላክ ነው። እግዚአብሔር ሰምቶ የሚሰማ አምላክ ነው። እግዚአብሔር የነገሥታት ንጉሥ ጌቶች